Hi guys. እንዴት ናችሁ? How are you guys? እንዴት ከረማችሁ? ደህና ናችሁ? ዊኬንድ እንዴት ነበረ? አይገሉ አይገሉ ያው ጭንቅላታችን ብዙ ቦታ ስለተበታተነ ዛሬ እና እንዴት ናችሁ? ደህና ናችሁ ወይ? ስታርት ቪዲዮ ያው ትንሽ ጨለም ይላል ዛሬ። ትንሽ ጨለም ይላል። ዝናብ ነው። ብዙ ጠበቀንና ሊያባራ አልቻለም። ሰው ጭራሽ ሳንቀርጾ ከምንቀር ባለችን ጊዜ እንቅረጽ ብለን ነው ወደ ስቶሪያችን ሄድ። ከዛ በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ወይ ለምዶች አልኩት። እሺ የመጀመሪያ ስቶሪያችን ሄይ ኤቭሪዋን እንዴት ናችሁ? ግራ ገብቶኝ እና አድቫይስ ካላችሁ ብዬ ነው ታሪኬን የምነግራችሁ። ኦኬ እኔና ባለቤቴ ለ6 አመት ተጋብተን አንድ ላይ ደግሞ ለ10 አመት ቆይተናል። በጣም ቆንጅዬ የ4 አመት ልጅ አለችን። ሂዝ አ ጋይ ባይ ዘ ዌይ ስቶሪያችን። ትዳራችን በጣም ቆንጆ እንደሆነ ነው የማስበው። እኔ ስራዬ ትንሽ ቢዚ ያደርገኛል፣ ባለቤቴም ስራ ትሰራለች። ግን በቃ ባለን አጋጣሚ ሁላ ጥሩ ጊዜ እናሳልፋለን። የሆነ ቀን ግን ስልኳ ላይ ሴክሹዋል የሆነ ቴክስት ተልኮላት አየሁ። በጣም ተናድጄ ስጠይቃት አብሯት የሚሰራ ልጅ እንደሆነና እሱ እንደሚፈልጋት እሷ ግን እንደማትፈልገውና ያስቸገራት እንደሆነ ነገረችኝ። ምንም ባይጥመኝም እሺ ብዬ ዝም አልኩ። ግን ሌላ ቀን ሄድፎን ቼክ ሳረግ ሌላ ቴክስቶች አየሁ። መልሼ እውነቱን ንገሪኝ ስላት ሁሉንም ነገረችኝ። 3 ወር ሙሉ ቺት እያደረገች እንደነበረ፣ አሁን ግን ተጸጽታ እንዳቆመችና ሁሉንም ልትነግረኝ እንደነበረ በጣም ይቅርታ ምናምን አለችኝ። ግን እኔ ግን በቃኝ መፋታት ፈልጋለሁ አልኳት። ስቲል ሺዝ ቤጊንግ ሚ የፈለከውን ያህል ጊዜ ሰጣሃለሁ፣ ስራዬንም እለቃለሁ ምናምን እያለችኝ ነው። I don't know what to think or do. አረ እናንተ እንደ መጀመሪያ ማመናገር እንትን አለኝ ምንድነው ባይዛት ትናገር ነበር። like I don't believe ይሄ ተጸጽቼ ያቁሜያለሁኝ አሁን ምናምን ልነግርህ ባትያዝ ኖሮ I don't think she would tell him። ብትነግረውም ደግሞ ለውጥ አያመጣም። መጀመሪያ ለምን ቺት ታደርጋለች ነው? አትሊስት ተጸጽቶ ተናገረ ሰውም አንድ ነገር ነው። ግን ተጸጽተሽ ሲሆን ከልቡ ነው ይባላል። ተጸጽቶ የሚናገር ሰው እኮ በቃ ይሄ ነገር ሚስቴክ እንደሆነ አምኖ ቤተሰቤን ማጣት አልፈልግም ብሎ ትንሽ ይሻላል። ተጸጽተ አግኝቷት ተናግራ አሁን አቁሜያለሁ እሻሻላለሁ I don't think what do you think? እኔ መጀመሪያም ነገረችው አልነገረችው ሳይሆን ማተር የሚያደርገው ፈርስት ኦፍ ኦል ለምን ቺት ይደረጋል ነው። የኔ ደግሞ እሱ ነው እንጂ መናገሯ ለመናገሯ ግን like እሱም ዲቮርስ ማድረግ ከፈለገ ባይብል ራሱ ሰፖርት ያደርጋል። ስለዚህ ከናንቺ ብትናገርሽ ብዙ የማይኔ ተቅለስልሽ አይደለም ግን በቃ ላይ መጀመሪያ ቺት አለማድረግ ነው። ቺት ከተደረገ በኋላ ግን ተጣጥቼ ነው or something ድጋሜ ቺት ስላለማድረጓ ወንድም ይሁን ድጋሜ ቺት ስላለማድረጉ ምንም እንትን የለውም። መጀመሪያ እዛ ፖይንት ላይ ለምን ተደረሰ፣ ቺቲንግ ስቴጅ ላይ ለምን ተደረሰ ነው። ስለዚህ ቢለያይ ይሻላል ነው። ምን ላድርግ ነው እኮ እኔ ተለያዩ ማትላይ ሰው መለያየት ከፈለገ ግን even the bible support ያደርገዋል። እግዚአብሔር የሚያዝንበት ነገር አይደለም ለማለት ነው። እኔ ቢለያዩ ባይ ነኝ። I don't think she'll change. once a cheater always a cheater። ያው ምን ሌላ ምንም እንለው ነገር የለም። ግን ጊዜ ስጣት like ጊዜ ስጠኝ እያለችው ስለሆነ ለምን if it was a man would you say give it? አይ አይደለም አሁን እኔ ስለማንና ምናምን ሳይሆን ቺተር ነች ምንም ዲሳይድ ብታረግ መብት ነው like መብቱ ነው። ግን ተጸጽቻለሁ ተለያይቻለሁ ቤቴን መስሪያ ቤቴን ለቃለሁ እያለች ነው ስላለ do you can you ነው እንዴ do you ሳይሆን ትችላለህ መስጠት እድል ራስህን አዳምጠው እና እድሉን መስጠት ትችላለህ ወይ? ከዛ በኋላስ አሁን ችግሩ እኮ አሁን አለማረጓ ሳይሆን ሁለተኛ ነገር ቺት የምታረጊበት ሰውዬ እኮ ከባልሽ ሊበልጥ አይችልም። that's why እሷ የምትጸጸተው ባሏን ልታጣ ስለሆነ አይበልጥማ ያ ሰውዬ for የሆነች ፍሊንግን እንጂ ምን አንተ ጋር የሚደርስ ሰው ጋር አይደለም ቺት የምታረገው ሰው እዛ ነው የተጸጸተችው። እኔ እድሉን ስጠኝ ስላለችው ትችላለህ ወይ እድል መስጠት ቺት ተደርጎብህ ከዛ ደግሞ
እንትኑን ይሄ ትረስቱን መልሰህ ታገኘዋለህ ወይ አብረሃት መቀጠል ትችላለህ ወይ ነገ ቺታ ለማድረጓን እንደማታደርግ አምናሃት መቆየት ትችላለህ ወይ ነው ኮደ ፖይንት አሁን እሺ ተወች ግን በኋላስ ነው and also እኔ ሌላ I'm sorry ሳቁ የምር ተጸጽታና ኤቭሪቲንግ መተው ፈልጋ ቢሆን ኖሮ ማለት ነው if it was me ቺት ያረኩት ነው ቢሆን ስሬና ለቀና ሁሉን ነገር አድርገሽ እርግፍ አድርገሽ ተናገሪያለሽ እኮ ማጣት ባትፈልጊ ኖሮ ያንን ሰው ያ ደግሞ ኮምፕሊኬት ያደረገው ፕሮሚስ ነው ይሄ በቃ she's manipulating him ያ ሲጀመር እሷ እኮ አልተጸጸተችም እሱ ባያገኛት አትነግረውም ነበር ይቀጥል ነበር ደግሞ እሱ ፓርት በጣም ያናዳል ሶ አይ ወስን የፈለከውን ብትወስን ምንም አንተ ትክክል ነህ ስለዚህ ምንም እንዳትል እንዳይደብረ ነው ይባላል መጥፎ ነገርን ብትወስን ትክክል ነህ ላይክ መጥፎ አይባልም እሷ ነች መጀመሪያ መጥፎ ነገር የወሰነችው ቀድማ ትዳሯ ላይ ስለዚህ it's your right ምንም ብታረጋ ብትፈታት ማለት ነው ምንም ብታረጋ yes we agree እናንተ የምትሉት ነገር ካለ ጻፉለት ኮሜንት አድርጉለት ያ የተለየ ሀሳብ ካላችሁ እና ይሄ ማለት ብቻ ነው የምንችለው ሁለተኛው ስቶሪያችን ደግሞ Hi there Babos, how are you guys? So your last episode ላይ if you need any advice ስላላችሁ I need your advice. I have a fiancé እና ከተገናኘን ጊዜ ጀምሮ he is so obsessed with my body. እና እኔ ደግሞ I'm so insecure በወፍረቴ እና ሁሌ I want to lose weight ምናምን ስል ይቆጣኛል እና is he pretending ወይስ for real ወዶት ነው ብዬ በጣም ነው የምፈራው what should I do ሲወዱ መከራ ሲጠሩ መከራ ያይላ has a type just like አሁን ለምሳሌ ረጅም ሰው እንደምትወጁ ወይ አጭር ምንም አይነት ብቻ ታይፕ አለው የሆነ ሰው ሶ የሱ ታይፕ ነሽ ማለት ነው ሶ የምትወፍሪው መክሳት የምትፈልጊው ማለት በራስሽ ይሁን እንጂ እሱ አይወደኝም የሚለውን አውጪ ይወድሻል your is type እኔ ደግሞ ባይወደውና ባይፈልገው ይናገሩ ነበር እንደ አቢዩዝ ባያረግሽም በወርዱ ግን የሆነ ወርክአውት እና አርግጂ ምን ስራ እንዲ አርጊ ምናምን ይልሽ ነበር ግን if you love your body ይወድሻል ማለት ነው ይወደዋል ማለት ነው ቦዲሽን so like the more like ካከሳው እንደዚህ ካልካሽ እንዲጠላው ታረጋለሽ ብዬ ነው መፈረም የሆነ ሰዓት ላይ አይ በቃ መክሳት አለብሽ ብሎ ያመነቀን ደግሞ ጉድሽ ነው የሚፈላው ስለዚህ በቃ መክሳትን ከፈለግሽ ለራስሽ ያዡና ከዛ በኋላ ለመክሳት እንትን በይ እኔ ጸውነቴን ስለማልወደ ሳይሆን አይ በቃ እንደዚህ ማድረግ ስለምፈልግ ለሱም ባትናገሪ ግን ለራስሽ መክሳት ከፈለግሽ እሺ just don't say ለሱ እንደዚህ ባረግ እንደዚህ በሆን እንደዚህ ቦርጬ ቢጠፋ ምናምን ነገር if you love your body እግዚአብሔር ይመስገን ብለሽ ኑሮሽ መኖር ነው ያለብሽ ደግሞ ሳይወደው ቀርቶ ፕሪተንድ አያረጋም የራሳቸውን ፊሊንግ ስለሚያስቀድሙ አያረጋም ሁለተኛ ነገር ደግሞ ኢንሴኩሪቲ ዩዥዋሊ አይተሽ ከሆነ እንትኔ እኮ እንደዚህ አልወደውም የምትዩ ነገር ሰው ሁሉ አላየውም ይሄኔ ላይክ አንቺ ነሽ የምታውቂው እንደዚህ ቦታዬን እኮ አልወደውም ስትይ ሰው ብትጠይቂ ከምታገኙ ሰው የነገርሽው ሰው ካልሆነ ብዙ ሰው አላየውም ያን ፓርቲሽን ራሱ ማለት ነው አንቺነትሽን ነው ይሄ ልጅ የወደደው ከዛ አንቺ ነሽ እየነገርሽው ጭራሽ እየሰጠሽው ነው ያለሽው ይሄን አልወደውም ይሄን ሰውነቴን አልወደውም ምናምን እያልሽ ለሱ ዌፐን እየሰጠሽው ነው ላይክ ነገ አታክ እንዳያረግሽ ስለዚህ አንቺ መጀመሪያ ራስሽን ወደጂ ራስሽን ተቀበይ ከዛ ለራስሽ ላይ ስሪ እንጂ እሱ ምንም ጥፋት የለበትም በቃ ወዶሽ አብሮሽ የሆነ ሰው ነው ወንድ ልጅ ፕሪተንድ አያረግም በጣም ነው ራሳቸውን ፊሊንጋቸው የሚያስቀድሙት so he is not pretending ይሄንን እመኚ ከዛ ግን አንቺ ራስሽ ላይ ስሪ ራስሽ ያልወደድሽው ነገር ሰው ስለወደደው ነው የደነቀሽ አንቺ ወደሽው ቢሆን እኮ እሱ መውደዱ አይገርምሽም ነበር ስለዚህ አሁን ለምሳሌ ጥርስሽ ቆንጆ ከሆነ ጥርሴን ወደደው ብሎ ሰው አውቆ ነው ወይስ ናን አይለ ስለዚህ አንቺ ቦዲሽን ኦሬዲ ጥርስሽ እንደሚያምር ስለምታውቂ ማለት ነው ቦዲሽን አንቺ እንደሚያምር ሳታሚ ሰው ያምራል ይለኛል ብለሽ ማሰብ አትችይም ስለዚህ በቃ መጀመሪያ ራስሽ ላይ ስሪ ልጁ ምንም ያደርገው ነገር የለም እሱ ላይ ሳይሆን ፕሮጀክት ማድረግ አለብሽ ወደ ራስሽ ተመለሽና ራስሽ ላይ ስሪ መክሳት ከስቼ ደግሞ ስከሳ ነው ራሴ ኮንፊደንስን ማገኘው ብለሽ ደግሞ ካሰብሽ በቃ ወስነሽ መክሳት አይሻል እንደዛ ለራስሽ ማለት ነው አንቺ ኮንፊደንስሽን ማገኝበት ነገር ነው ካልሽ do it እንደዛ ነው የሚሻለው እንደገና ደግሞ የምታዩን ነገር the more ዩኒቨርስ ላይ ወራሹ ስትመጪ the more እየጠላሹ ነው እንጂ እየወደድሽው አትመጪ
ስለዚህ በጣም የምታየውን ነገር እያጎላሹ ላንቺም ኢንሴኩሪቲ እየሰጠሽ ከዛ የሆነ ሳለ እሱም አግሪ ቢያረጋው ካለሽ ደግሞ ሌላ ጭቅጭቅ you're creating problems ሰላማዊ የሆነ ሪሌሽንሺፕሽ ላይ ና ችግር አትፍጠሪ ችግር የሌለበት ቤት ላይ ስለዚህ work on yourself thank you ስለላክሽልኝ ብዙ ነገር መማር ትችል ነበር በባለፈው ኤፒሶዳችን አይ ነው ያልወደደ ሰው ምን እንደሚያደርግ ያኛው ኤፒሶድ ላይ አለ ሶሻሊ ስታንዳርድ ስላለከው ግራ ይገባሻል አይ ነው ግን አሁን የእሷ ችግር እሷ ለራሷ ያላት ግምት ነው እኮ አሁን ችግር የሆነው ስለዚህ work on yourself እዛ ነው ማለት you got this ሃይደር ባቦች እንደናችሁ I love your content እኔና ባለቤቴ 5 አመት ዴት ካረግን በኋላ ላስት ይር ነው የተጋባ ነው የባለቤቴ ቤተሰቦች 5 አመት ዴት ካረግን በኋላ የሃይ ስኩል ምናምን ከሆነ ሰው ከተገናኘ 5 አመት ዴት ያረጋል አይደለ የባለቤቴ ቤተሰቦች ጋር ብዙም አንግባባም ያው ስለተጋባን ብቻ ቶለሬት ያረጉኛል I think ወንድ ነው ባለ ታሪካችን and last month የባለቤቴ ቤተሰቦች ጋር ሄድን ባለቤቴና እህቷ ይጣላሉ እና እናትየው ለእህቷ ተደርበው ለሁለት ባለቤቴ ላይ ጮሃሉ ያው I am her husband so I started defending her ከዛ ሁለቱም እኔ ላይ ዞሩ ምን አገባህ ምናምን ብለው ብዙ ተናገሩኝ እኔም ሚስቴን ይዤ ጥያቸው ከቤት ወጣው ከዛ ተዘጋጋን እነሱም ዘጉን to be honest ወፈይ ብዬ ነበር our life was so peaceful ብታዩ ከዛ ግን ያው መጡ ይቅርታ ለማለት ባለቤቴም it's her family እና እሺ አለች እኔን ግን ይቅርታ ሳይሆን እንደ ኖርማል ሊያዋሩኝ ሞከሩ እኔ ግን ከሷ ጋር እንደፈለጋችሁ እኔ ግን ጭራሽ ቤቴ ውስጥ ላያችሁ ማልፈልግም አልኳቸው ተናደው አገኝ ተናግረውኝ ሄዱ now my wife is mad በቃ ታዋቸው እያለች ነው እኔ ደግሞ ከትንሽ ጊዜ በኋላ መልሰው ያው ይሆናሉ እያልኩ ነው ይሄው ተኮራርፈን ቁጭ ብለናል is the story the boundary ተጣጥሷል እንኪያዝ እንዳንቆቆሽ እኔ ደግሞ ምን እንደሚያስፈራኝ ታውቂያለሽ እኔ ቤተሰቦቿ እንደዛ አይነት ጸባይ ካላቸው መጀመሪያ የሆነ መስመር ማስመር ነበረባት ልጅቷ አልፈው መተው ባሏን እስከመናገር ድረስ ዝም ልትላቸው አይገባም ነበር ኦር ደግሞ ይቅርታም ካለቻቸው ምን ነገር በቃ እንደዚህ ነው በቃ እሱን ይቅርታ ሳይሉት ሲቀሩ እንደውም እሱን ይቅርታ በሉ ማለት ነበረባት ምክንያቱም እነሱ ፋሚሊ ናቸው ፋሚሊ እኮ እንዲህ ነው ይጣላል ይታረቃል ምናምን ይሄ አንዳንድ ፋሚሊ ደግሞ ድንበርም እየተላለፈ ምንም አይመስለው ሊኖር ይችላል እሱ ጋር ግን ከተደረሰ በቃ አክብሮቱ ምኑ ተቋርጧል ማለት ነው ሶ ያንን ነገር መልሳ ማስነገርና ስርዓት ማስያዝ አለበት እኔ የሷ ስራ ነው ብዬ ነው ማስበው ምክንያቱም አሁን የሷ ቤተሰቦች ናቸው እያጠፉ ያሉት ሁለተኛ ነገር ደግሞ አንተ እሷን ዲፌንድ ልታረግ ሄደን የተጣላው ከዛ ሲመጡ ደግሞ ካልተቀበልካቸው ተብሎ እሷ ማክረፍ ያለባት አይመስለኝም ግን አሁን ተኮራርፋችሁ ከምትቀሩ ይሄንን ባውንደሪ ሴት አድርገን ነው እኔ ከነሱ ጋር መታረቀው ወይ ብለህ በስነ ስርዓት ራስህ አስቀምጠህላት ነው አውርተው ነው ኖ እሷ ነች መናገር ያለባት እሱማ ምን አገባው እሱ ቢናገርም እንደ መጥፎ ነው የሚታየው አሁን እሱ እኮ አልፈልግም ስላለ ነው አይደለም ሚስቱም ያኮረፈችው ስለዚህ እሷን ነው የሚያዋራት ከሷ ጋርም እኮ ተኮራረፉ አይደል ሶ እሷን እኔ ከቤተሰቦችሽ ጋር እንድታረቅም ከፈለግሽ ይሄ አለ አይደል ብዙ የሚገናኙ ከሆነ የሚመጡ ከሆነ ምናምን እነዚህን ባውንደሪዎችን እንዲጥሱብኝ አልፈልግም ሶ ይሄንን ከተማመንን አውልሲ ላይክ ሶሪን ባልባባል እታረቃለሁ ከዛ ደግሞ ሶሪ ካሏት እሷን አንተ መባል አለበት ሶሪ ግን ያለመዱት ነገር ቢሆን ነው በቃ ሶሪ ማለት አልተለመደም ለነገሩኛ ጋር ሶሪ እንደማታቸውም ኮንሲደር ያደረጉት ነው ማለት ነው በቃ እናንተ ነገር የሆነ ነገር ግን እኔ ደግሞ ሚ ፐርሰናሊ አሁን ቤተሰቦቼ ባሌን ባያከብሩት በየባስብ በቃ ላይክ ባሌ ነው የኔ ኃላፊነት አይደለ ኦልዌይስ ከቤተሰቦቼ ባሌ ነው መጀመሪያ የሚመጣው አይደለ ስለዚህ ወይ ባውንደሪ ያዘጋጃል እኔ ወይ ለነሱ ጋር ሄዳለሁ እንጂ እነሱ ወደ እኔ ጋር እንዳይመጡ ባሌ እንዳይነኩት ምናምን ማድረግ ያለብኝ እኔ ነኝ እኮ አሁን እሷ ግን አኮረፈችው እኮ ሰማ ማድረግ ነው እሷ እኮ እንቻ አኮረፈች ለምዱት ነገር እኮ ነው የኔ እንትን ለምደዋል በቃ አሁን እንግዲህ አባባሉ እህትና ሲጣሉ እና ሲጣሉ መሰዳደብ ይሄ በጣም ባውንደሪ የጣሰ ቤተሰብ ከሆነ
ለማስረዳት እንዴት ነው ቢረዱ አይሻልም ነው? እኔ ደግሞ እሱ ትቶት ከተዋላቸው ነገም ይጨምራሉ። አሁንም እኮ የፈራው ብተዋቸው ላይክ ነገም ያውናቸው ነው። ስለዚህ ነገም ቤተሰቡ እንዲበጠበጥበት አይፈልግም። ስለዚህ ሪስፖንሲቢሊቲውን ለእሷ አይስጣት ነው የሚለው። በቃ እሷ ይሄ ቤተሰብ ሰላም ሆኖ እንዲቆይ ማድረግ ያለብሽ አንቺ አድርጊ። በቃ እኔ ቶለሬት ማድረግ አልችልም፣ ምክንያቱም አላውቀውም ባህሪያቸውን፣ አብሬያቸው አልኖርኩም፣ ልጃቸው አይደለሁም። ሁሌ ቶለሬት እያደረኩ መኖር አልችልም። ስለዚህ ዱ ዩር እንትን ከነሱ ጋር ያለሽ ነገር አንቺ ጨርሺና ከዛ በኋላ የሆነ ባውንደሪ ያስመራል። በሱ መሰረት ነው አብራን መቀጠል የምንችለው ከነሱ ጋር። ይሄንን ባውንደሪ ደግሞ ካፈረሱ መልሰን እንደምንጣላና ሁለተኛ ቤት እንደማይመጡ ምናምን ብሎ አስረግጦ መናገር የማናገርና የመታረቅ ጉዳይ አይደለም። ወደፊትም ይሄ ነው የሚመጣው ብዬ ነው ብለህ በደንብ አስረዳት። ሚስት ላይ ነው መጀመሪያ ሚስትህን አስረዳት። ከዛ እሷ የምትወስደውን እንትን ትውሰድ። ለእነሱ መናገር ካለባት ትናገር። ሚስትየው ሺዝ ራይት ቢነገራቸው ሲሰማሉ ወይ ነው። አይ ሰው ከቤተሰብ አይለያይም። በፈለገ ቢሆን ግን ባውንደሪ ነው ሴት መደረግ የማይችለው። አሁን እነሱ ይጀምሩ ነው ባውንደሪውን ሴት ቢያደርግ ይሻላል። ምክንያቱም ሚስቱ if she is not ቁርጥ ብሎ እንደዛ ከሆነችና ከቤተሰቦቿ ጋር መለየት ማችል ከሆነ ባልየው ራሱ ባውንደሪውን ያስመር። በቃ መሄድ ካለበት እነሱ ጋር መሄድ ማቆም፣ የሚያነካካህን ነገር በሙሉ ከተው ማድረግ ምናምን ራሱ ቢያደርግ ይሻላል ለሚስትየው ኃላፊነቱን ከሚሰጣት እኮ። ካልቻለች አንተ ብለሃት ይሄን አድርጊ ብለሃት አይ እሷ በቃ እነሱን ማስደሰት ላይ ትኩረት ካደረገች አንተ አይ እኔ እንደዚህ አይነት ነገር ካልሆነ አልችልም ብሎ ራሱ ሴት ማድረግ ያው አንተን ማክበር ግዴታው ነው። እነሱ ጋር የሚያገናኘው ነገር መቀነስ የሆነ ጊዜው የምትሄዱ ከሆነ አለመሄድ ወይ የሆነ ነገር ከዛ እንደዛ ሲሆን እኮ ራሳቸው ሪስፔክት ያደርጉት ይመጣሉ። በርቀት ነው ሰው በጣም ይወደዳል። ትዳሩን ይበጠብጣል። አይ ነው። ስለዚህ ትዳራችሁ እንዲቆይ እነሱ ኢንቮልቭመንት ስለማያስፈልግ አንተ ኮስተር በል። አሁን ኦልሬዲ ስለተጣላችሁበት ምክንያት በእነሱ ምክንያት በዚሁ ሰዓት ባውንደሪህን ሴት ለማድረግ ሞክር። ያው ሚስት ትሰማለች እንትን ቤተሰቦቼ ምናምን ብላ ነው ኦልሬዲ የለመደችው ነገር ስለሆነ ነው ለአንተ ትልቅ ነገር የሆነው ለሷ ምንም ያልመሰላት እና ቀላል ነገር እንዳልሆነ በደንብ አስረዳት ማለት ነው። እስኪ ኮሜንት ስጡ ያገባችሁ ሰዎች የቤተሰብ ችግር እንዴት እንደሆነ ምን ማድረግ እንዳለበት ከኛ በላይ ታውቃላችሁ። ሰው ኮሜንት አድርጉ። አራተኛው ያው አድቫይስ ነው። ሄይ ዩ ጋይስ I need an advice። የ28 አመት ሴት ነኝ። I am currently single. I want to date ግን ብዙም ሶሺየብል አይደለሁም። በፊት I was dating from university ምናምን። አሁን ግን I'm working from home and I don't socialize. What do you guys suggest as a way to date? well እንግዲህ አይዳ ሪከመንድ ባናረግ ይሄን ነገር እኔ እንጃ ግን ዴቲንግ አፕ ነው ወጣ ከሶሻላይዝ ማድረግ ማትችል ከሆነ ከሰው ጋር ዴቲንግ አፕ መጠቀም ነው። ግን ከቴንደር ውጪ ሃይሊ ቴንደር ላይ የተገናኙ ሰዎች ሊኖሩ ይችላሉ። ግን ብዙ አይነት አለ። እሺ ቴንደር ብቻ አይደለም አሉ ሌሎችም አንድ ዴቲንግ አፕ ብቻ ነው ብዙ ሰው የሚያውቀውና ኤቭሪዋን ኢዝ ዴር እና በቃ ኳሊቲ የሆነ ሰው አታገኝበትም ነው። ኳሊቲ የሆነ ሰው ሳይሆን ሰው ራሱ ቴንደርን ለምን እንደሚያይበት እንትን እንደዛ አንቺ ቆም ነገር ፈልገሽን ብትገቢ they will not consider you ቆም ነገር ፈልገሽ የምትጠቀሚ አይመስላቸውም። ግን ምን እንንገራት ምን መጠቀም አለ ሂንጅ አለ ባምብል አለ ጀበናም ይባላል አለ ሌላ ምንድነው? ጀበና እንደውም ጸዴ ነው። ጀበና ይሻላል ከነሱ ሀበሻ ነው። ሀበሻ ብዙ ሀበሻ አለ። ኢንተርናሽናል ደግሞ ባምብል ኢንተርናሽናል ሳይሆን ባምብል ብቻ ሂንጅ ዘርዝሩ። ቲንደር ባምብል ሂንጅ ጀበና ሌላ ምን አውቀው አሁን አዲስ ማንስ ያስተዋወቁ እና ማንስ የሚያስተዋውቁት አዲስ አለ። ሶ ከቤት ማትወጪ ከሆነ እሱን ሶሻል ሚዲያሽ ላይ አክቲቭ መሆን ኢንስታግራም ላይ ቲክቶክ ደህና ነው መሰለኝ። ቲክቶክ ምን ሰው ለማግኘት ከባድ ነው። ቲክቶክ አይ ቲክቶክ ላይ ሰው ሲያይሽ አፕሮች ያደርግሻል ነው። ግን አይ ከቲንደር የባሰ ነው።
ስለዚህ ኢንስታግራም ይሻላል አይገስ በሶሻል ሚዲያ ከሆነ ኢንስታግራም ጥሩ ነው። ግን አሁን ፌስቡክ ኢንስታግራም ሲሆን ያ ሰው ፎሎ የሚያደርግሽ ለምንድን ነው? ደስ ለዴቲንግ ብቻ ላይሆን ይችላል። ግን አሁን ሞር ላይክ ዴቲንግ ዌብሳይት ስትጠቀም ዴት ነው ገባሽ? እቺ ልጅ ዴት ባረጋት ደስ ይለኛል፣ እሷም ይሄን ሰውዬ ዴት ባረጋው ደስ ይለኛል ብለው ነው የሚገናኙ እኮ እንደ ኦፕሽን እኮ ነው ሲደረግልሽ እኮ ለእንትኑ እንደዛ እኮ ነው ፌስቡክ እኮ ለፎሎወር ሳይሆን እንደ ኦፕሽን ከዴቲንግ አፕ ውጪ የሶሻል ሚዲያሽ ላይ አክቲቭ ሁኚ በቃ ላይክ ፌስቡክም ኢንስታግራም እንትንም ሄድ ይችላል የት after work ፕሮግራሞች ሶሻል አይደለም ማለት ኢቨንቶች ላይ ብትሄጂ አሪፍ ነው። ኢቨንቶች ላይ ብትሄጂ ሰዎች ብታገኚ ጥሩ ነው ከኦንላይን ዴቲንግ የተሻለ። ግን እሱን ካልቻልሽ ኦንላይን ላይ እነዚህኛ ያልናቸው አሉ። እስኪ የምታውቁት ዴቲንግ አፕ ካለ ዘርዝሩላት ገብዛ እድሏን እንድትሞክር። አሁን እኛ ሀገር በጣም ታቡ የሆነ ኮንሰፕት ሆኗል ዴቲንግ አፕ ሚያሳፍ አይ ዶንት ኖ ብዙ ጊዜ አይተሽ ከሆነ ሰው ዴቲንግ አፕ ላይ ናችሁ ወይ ብለሽ ጠይቂ አዎ የሚል ሰው በጣም እየቀነሰ ነው። ግን አሉ እኮ አዎ አይሉም እንጂ by the way everyone is there እና ምንድነው ያው መጥፎ ነው አጉል መፈለግ መጥፎ ነው መሰለኝ ነገር መፈለግሽን ማሳየት ስህተት ነው እኛ ጋር so that's why ዴት ማድረግ እፈልጋለሁ ማለትም ስህተት እንደዛ ታይቶ ነው ታቡ ሆኖ እንጂ ጀነሬሽን እንኳን ምንም አይልም። ያው ችግር የለባቸውም እነሱ ችግር የለባቸውም ተለቅ ያሉት ናቸው ችግር የለባቸው። ግን ኤቭሪዋን እዛ ላይ በደንብ አሉ። ኢቭን ኦን ሶሻል ሚዲያ ራሱ ተዋወቀን ስትይ ምናምን ነገር ድሮ ሰው የሆነ እንጂ በፌስቡክ የተጋባ ሰው ብዛት ወይኔ ያ ሰው እያለ አይደል እንዴ ያቺ ሰው ቤት ስትሰራ ቆይታ ሆነ ፓትሮል ነው ምናምን መስነዳ ሴት ነው ብቻ ሀብታሙ ሰው እነሱ በፌስቡክ እንደዛ ደግሞ ኤክስፔክት እንዳታረጋ በፌስቡክ ግን ድሮ ብዙ የተዋወቀ የተጋባ ሰው ብዙ አለ። ሶ ምንም እንዳይመስልሽ ዴቲንግ አፖቹ እንዳሉ ሆኖ እነ ፌስቡክ ኢንስታግራም ምናምን ሊንክዲን ደግሞ በስራ እያየሽ ነው የሚሆነው። አይ እሱ እንኳን ለስራ ነው ከብር ኤኒዌይ እነዚህን መክረንሻል። ሌሎቻችሁ ምከሯት ምን ላይ ሰዎችን ማግኘት እንደምትችል እና ዴቲንግ አፕ ዊርድ ነው ብላችሁ ታስባላችሁ? እስኪ ኮሜንት አድርጉልኝ አይደል? አዎ ዊርድ አይ ሚን መሆን የለበትም ተብሎ ነው የሚታሰበው። ኖርማላይዝ ይደረግ ኮንሰፕቱ ኖርማላይዝድ አልተደረገም። አዎ እኛ ጋር ጋር ነገሩ አዲስም ስለሆነ ነው። አዲስም ነው እኮ ከተደሞ ቸርች ምናምን ሂድ ደግሞ ትሂድ እዛም ቤተክርስቲያን ደግሞ ሂጂ የተሻለ ነው። መቼም ቸርች ያለ ሰው ከባድ ነው። አፌ እንዴት ያረኩት ቸርች ሄደሽ ግን ለመገናኘት በጣም ይከብዳል። ያው አባል እንግዲህ በአበቤን ተልን ምን ሃይማኖታ ምን እንደሆነ አናውቅም። ግን ኦርቶዶክስም ሆነሽ ጴንጤም ሆነሽ ምናምን ነገር እንደዚህ አይነት ቦታ ላይ ፓርቲሲፔት ማድረግ ሞር ኢስ ጉድ ነው። ፈልገው አይነት ሰው ታገኛለሽ። እነዚህ ናቸው ሪኮሜንዴሽኖቻችን። እናንተም ጻፉላት። ወሬ እያየች ነው ሳራሲ። አይ ምን እንዳገናኝሻለሁ ባል ሶ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ፎሎ አድርጉን፣ ታሪኮቻችሁን ላኩልን። ምንድነው አስተያየት ነው አይደለም? አድቫይስ ከፈለጋችሁ እኔ ግን አም ላቪንግ ላይክ ይሄ ሞር ስለ ፕላስ ሳይዝ እንትን የሚባል ነገር እየወደድኩት ነው። አይ ኖ ኢትስ አወር ቲንግ እና ማውራትም ደስ ብሎ ነው ሳንጨነቅ ምን መልስላችሁ ነው። ያው ምን ኖርበት ህይወት ስለሆነ ምን ኖረው ቀላል ነው ለኛ ለማውራት እና ረጅም ሰዓት እንኖራለን ስለሱ ሲሆን ስለዚህ ላኩልን your plus size sisters ታላቅ እህቶቻችሁ ስለሆነ ላኩልን ታናሽም so we love you so much. Thank you for subscribing. Bye.